አላሳዝንም ወይ ታይ ሁሉንም ትቼ አዶናይ በጣም ከፍቶኛል ሲል ስቶሪም አድርጓል። ውሸት ስትመሰክሩ ሲመሰክሩብኝና የውሸት አድማስ ያስነሱብኝ ከጎን የነበረችው አንድ ሄለን ብቻ ናት። እግዚአብሔር ምስክር የጀግና የሄለን ሰታት ልንገራችሁ። የህግ ባለሙያ አናግራ ወደ ሶሻል ሚዲያ የምታመጣውን ነገር አመሰካከራ ሰዎችን እያስገባች የተበደሉ ሰዎችን የተጎዱ ሰዎች ጀግናው አንበሳው ገባ ብር ያለው አሳያችሁ። ሰላም ጤና ይስጥልኝ ውድ ቻናል ሰዎች እንዴት አላችሁልኝ? ቀደም ብዬ አንድ ቪዲዮ ሰርችላችሁ ነበር ዘሀበሻ ወጣውም ከሄለን ጋር በተያዘ እንግዲህ ከዛም በኋላ ለመጀመሪያ ጊዜ በእንደዚህ አይነት ምላሽ ሰጥታለች። ጎጃምኩ በአንድ ሌሊት ምን እንደቀየረኝ አላውቅም ጋይስ። የእውነት አይ ላይክ ጎጃሜ ጋይስ። አላሳዝንም ወይ ታይ እርተው ይቅርብኝ ብዬ ማይል ቴንክ ሁሉንም ትቼ ከምንም ሳልሆን ተጓደኞቼ ከሁለት ያንዳጣ ሆኜ ቀረሁኝ ተለያይቼ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ። የተጸጸተች ትመስላለች ግን ዋናው አሁን ይሄን ቪዲዮ እንድሰራ ያደረገኝ ነገር ከወንድማችን ከአዶናይ ጋር በተያዘ ዛሬ እንግዲህ ከዚህ በግራ በኩል ስክሪኑ ላይ እንደምትመለከቱት ፈተና በዝቶብኛል እጅግ ደክሞኛል ብሏል። እሱ ጋር እንደው የተወሰነ የራሴን ሐሳብ ለመስጠት ነው። አዶናይ በጣም ከፍቶኛል ሲል ስቶሪም አድርጓል። አዶናይ በአሁኑ ሰዓት ስቶሪ ያደረገው ላይ በጣም ከፍቶኛል፣ ጥፋቴ ምን እንደሆነ ብዬ ዞር ብዬም ሳየው ማርያምን ምንም ሊገባኝ አልቻለም። ምን እየሆንኩ እንደሆነም አልገባኝም። ነገር ግን ሰይጣን እጅጉን እየተፈታተነኝ ነው። ይህ ወር ለኔ እጅግ ከባድም ወር ነው። በጣም ብዙ ችግሮችም እየተደራረቡብኝ ነው። ምን እንደሆንኩም አላቅም፣ ነገር ግን እየሞከርኩ ነው ሲል በራሱ የስቶሪ ላይ መመልከትም ችለናል። እና ምንድነው ሰው በህይወቱ ሲኖር በቃ በፈተና የተሞላ ነው። ለዚህ ራስ ምስክር ነህ። ሰው ሲያወድቃችሁ እግዚአብሔር ከፍል ያደርጋችሁ ነው ብለህ ደጋግመህ ሰርተሃልና ኢትዮጵያ ውስጥ እንኳን ከመጣህ እንኳን ቅርብ ጊዜ እንኳን በወራቱ ልዩነት ውስጥ ወደ አሜሪካ በሄድክበት ሰዓት እንደዚህ አይነት ችግር ተፈጥሮ ነበርና በጣም ኦቨር እንደደከመህ አድርገህ ፖስት ባታደርግ የሚል ሐሳብ አለኝ። ሰው እንደዚህ ነው። አሁን በትክክለኛው መንገድ እንደዚህ እየሄዳችሁ እያለ ይመጣና አቅጣጫ እንዲህ ያስቀይራችኋል። ይሄ የተስተካከለውን መንገድ ወደ ላይ ይቀይርባችኋል። ወደ ላይ ሲቀይርባችሁ ከፈጣሪያችሁ ጋር ነው የምትገናኙት። ፈጣሪያችሁ ደግሞ ጥሎ አይጥላችሁም። ይህንንም እንግዲህ አንተ ደጋግመህ ስትለው የነበረ ነውና ወንድማችን ነው በርታ። በተያዘ የአዶናይ አድናቂዎችና ደጋፊዎች ወዳጆች አካውንቱን አሁንም እየገባችሁ የሚደረገውን ነገር አድርጉለት። ትንሽ ከባድ ሲቹዌሽን ውስጥ ነው ያለው። ሰው ይደክመዋል እኮ ኤነርጂ፣ ኔጌቲቭ ኤነርጂ። አንድ ነገር ከዚሁ ጋር ደግሞ መርሳት የሌለብህ የተወሰኑ ሰዎች እንደዚህ አይነት ከእውቀት ማነስም ይሆን ወይም ከተለያየ አንግል እንግዲህ ሰው የመሰለውን ነገር ይናገራል። ውስጣችን ላይ የያዝነው ነገር እውነት ነው ብለን እስካሰብን ድረስ ያንን የያዝነውን እውነት በሌላ እውነት እስካላስለቀቅነው ድረስ ወይም ቦታው እስካለቀቀ ድረስ ያ ነገር ከውስጣችን ይቆያል። ስለዚህ እነዚያ ሰዎች እንግዲህ በተሳሳተ መንገድ ነው ብዬ ነው የማስበው፣ ባልተረዳ መንገድ ነው። ምክንያቱም ብዙዎችን ደጋጎች እያየን ስለሆነ ማለት ነው። እናንተ ከማንም በላይ ደግሞ የራስን ብራንድ ገንብተሃል። አካውንት የሆነ ነገር እንኳን ቢሆን ምንም የሚያስጨንቅህ ነገር ያለ አይመስለኝም። እና በርታ። ይህ ወንድማችንም ተጨማሪ ሐሳብ አቅርቧል። በአዶናይ ጉዳይ ብዙ የሚወራ ነገር ስለሌለ ብዙ የሚነገር ነገር ስለሌለ ሳይሆን አንዳንዴ ዝም ብሎ ነገሮችን ማየት ያውሱም ዝም ብሎ ነገሮችን እያየ ስለሆነ ዝም ብሎ ማየቱ ይጠቅማል ከምን ነው ማለት ዝም ማለትን የመረጥኩት ነው በኔ በኩልና ዛሬ ግን እሱ ስቶሪ ላይ ያስቀመጠው ትንሽ በእውነት ለመናገር እንደሰው ስንት ጥፋት የሚያጠፋ ስንት በደል የሚበደል ስንት ለሀገርና ለወገን የማይጠቅም ስራ የሚሰራ ስንት ሰው ቲክታኩ ላይ እንደፈለገ ስምነሸነሽና የፈለገውን ነገር ሲናገር ዘርና ዘርን ከዘር ሲያጣላ እናት አባትን በዚህ ደረጃ አውርዶ ሲሳደብ የሰዎችን ፕራይቬሲ ያወጣ አደባባይ ላይ ሲዘራ
ስንት ነገር የሚያደርጉ ሰዎች እንደፈለጉ እየኖሩ እንደፈለጉ የፈለጉትን ነገር እያደረጉ በዚህ ደረጃ ግን አዶናይ ላይ በዚህ ደረጃ እኔ መዘመቱ አዶ ነው። እንደው አንዳንዴ ራሳችንን ዞር ብለን ብናይ ጥሩ ነው የሚል እምነት አለኝ እኔ። ከሄለን ጋር በተያዘ እንግዲህ ሰዎች ያው ጥጋቸውን መያዝ ጀምረዋል። ካሁኑ ለምሳሌ ሊያሾ ያለችው ላስደምጣችሁ። ውሸት ስትመሰክሩ ሲመሰክሩብኝና የውሸት አድማ ሲያስነሱብኝ ከጎኔ የነበረችው አንድ ሄለን ብቻ ናት። እስከ መጨረሻ ስትከራከርልኝ የነበረችው አሳልፋ ያልሰጠችኝ ሄለን ብቻ ናት። ስለዚህ ተሰብስባችሁ እንትን ስላለ ምናምን የራሳችሁ ጉዳይ ነው እንዴ። እኛ ስንሰደብ ትክክል ነው የምትሉት እኛ ስንሰደብ ትክክል ነው ያለው። ሲሰደብ ደግሞ ተከሰሱ ብላችሁ ታስታምቧችራላችሁ። እኔ እኮ በጣም እኮ ነው የምታስቁኝ። ዛሬ ላይ ተነስታችሁ እንደዚህ ሆነች የሀብታም አሽቃባጭ ሰዎች እንግዲህ በሁሉም በመሰከሩብኝ ሰዓት ከጎኔ የቆመችው ሄለን ነች ብላለች። ያው እንግዲህ አንዳንዴ ሐሳባችን የምንገልጽበት መንገድ እኮ የተለየ ነው። በነገራችን ላይ አንድ ነገር ልንገራችሁ እዚህ ላይ የሰው ሶሻል ሚዲያ ላይ ያለው ሰው የምታየው ሰውና ሪል እውነተኛው ሰው በህይወት እየኖረ ያለው ሰው መሬት ላይ ያለው ሰው ኮምፕሊትሊ የተለያዩ ናቸው። ሄለን ከዚህ ቀደም ይህን ያህል አንበሳ ወርዱና ወይም የሆነ ገንዘብ ምናምን ስትል ነበርና ወርቁ አይተነው መረጃ ኦዲዮን ስጭን ብለው 5 ሰው እያናገረኝ ነው በውስጥ። ምናልባት ያላየችበት አንግል ነበራት። እጅግ በሚገርም ሁኔታ ደግሞ እንትና ወርቁ አይተነው ባለሀብቱ ወርቁ አይተነው ባላሰበችበት መንገድ ነው ወደዛ የሄደባት። በቃ ዮኒ ማኛ ከዚህ ጋር በተያዘ ለምሳሌ ይሄንን ብሏል፣ ላስደምጣችሁ። የሰበሰብሽውን አንበሳ በእጥፍ ተፋሽ። እግዚአብሔር ምስክር። ደመላሽ ይባላል ስሙ። ወርቁ አይተነው አይደል? ደመላሽ ነው ኢየሱስ። የጀግና ዘር ጄሪዬ እንደት ነሽ? የጀግና ዘር እናት ትውለድ ይመስለኛል። እሷ የመረጠችው ሰው የተሳሳተች ትመስለኛለች። ከዚህ ጋር በተያያዘ ሄለን የራሷን ምላሽ ትሰጣለች የሚል ግምት አለኝ። መግቢያው ላይ የተወሰነ አስደምጫችኋለሁ። እኔ እንግዲህ የተጸጸተች ይመስለኛል ነው ያልኩት። እውነተኛው እንግዲህ ከሷ አፍ ሲወጣ ለእናንተ የማደርሳችሁ ይሆናል። ትንሽ ይከብዳል። እስኪ አስተያየታችሁን ኮሜንት ላይ ጋር። ይቺ እህታችን ስለ ሄለን እንደዚህ ብላለች። የሄለን ስህተት ልንገራችሁ። የህግ ባለሙያ አናግራ ወደ ሶሻል ሚዲያ የምታመጣውን ነገር አመሰካከራ ሰዎችን እያስገባች የተበደሉ ሰዎችን የተጎዱ ሰዎችን በጋይ መንገድ እንደዚህ አይነት ስራዎችን ብትሰራ ሄለን የመጣችው አመጣጥ ትክክል ናት እያልኳችሁ። ትክክል ናት። የብዙ ሰዎችን ብልግናቸውን ጉዳቸውን ከበስተጀርባችሁ የሚያረጉትን ነገር እየተናገረች የነበረው። የእሷ ችግሩ የመጣው ምን ላይ መሰላችሁ? ገበና ወጣለው ክፈሉ ምናምን። ይሄ የማፊያ ስራ ነው። ይሄ የማፊያ ስራ እንደዛ ማለት አልነበረባት። ልክ እንደነ እርቅ ማዕዳው እንዳልክ እንደሚሰሩት ማለት ነው። እና እንዳልከው ከብዙ ሰዎች ጋር ተውጣጣው ነው የሚሰሩት። ወደ ሚዲያ የሚያመጡትን ነገር ዩቲዩብ ላይ ካያችሁ ብዙ አማካሪዎች አሏቸው። ጠይቀው ለህብረተሰቡ ብናቀርብ ይጎዳል ይጠቅማል ብለው ያን ሰዎች ታሪክ የሚያመጡት እንደዛ ነው። እንደዚህ አይነት አካሄድ ሄለን ብትመጣ በጣም አሪፍ ነበር። ራሱ ሰው ፈልጎ ይሰጣት ነበር። እሷ ግን ባለሀብቶች ጋር እያነፈነፈች እንደዚህ ያደርጋል እንዲያደርግ ይሄ ዛቻ ነው፣ ማስፈራሪያ ነው። ጂጂኪያም ይሄንን ብላለች። ያ ሳራ ብትል ታበሻ ብትል ምንም የከሰሱት ነገር የለም። እነ ሙኒት ብትሉ ምናምን እዚህ ያሉት ምንም። ከዛስ ጀግናው አንበሳው ገባ ብር ያለው አሳያችሁ። በቃ አትሊስት ራሱን ብቻ ሳይሆን ከዚህ በኋላ እኛም ደግሞ መንገዱ ስላለ ገባ ይረዳናል። ጋሼ እንሄድበታል። አብድሬ ለልጅ አብድራ አምሄ መመላለሱ መቼ እንደሄደ ታውቃለህ? እሱ ዋን ዊክ ምናምን 1 ሳምንት ቢሆነው ነው። 1 ሳምንት በ1 ሳምንት $2,000 ነው ቅጥሉ ሄዶ ይፈሳል። ወጪ ሁሉ ነው የምትከፍለው አይደል? ገና ነው ወጪ አይደለም፣ ገና ይሄ ጅምር ነው። ገና ዋው ይሄ ወጪ ነው። ጠበቃው ያደረበት የተተረጎመበት እነዚህ አይ ቲንክ 3 ነገሮች ናቸው። ትርጉም ፖሊስ አያስፈቅድም ታውቃለህ። ትርጉም ጠበቃ የእሱ ምናምን ነገር ገና ደግሞ ይመላለሳል እኮ እያለ በእንትን ክላስ። ከዛ በኋላ ከፍ ሲችል ደግሞ ቢዝነሴ ምን ይላል መሰለህ? ምን ያደርጋል መሰለህ? ከዛ ደግሞ ቢዝነሴ ላይ ችግር ተፈጠረብኝ።
ቤተሰብ ችግር ተፈጠረብኝ። አሳይለም ራሱ ቢጠይቅ በዚህ ነገር አሳይለም ጠይቅ የኖርዌይ የአሜሪካን ወረቀቱ ዱብ ነው የሚያደርገው። ምክንያቱም ስሙ ጠፍቷል። ለማንኛውም አዳዲስ ቪዲዮዎች ወቅታዊ የሆኑ ነገሮች ሲወጡ ለእናንተ የማደርሳችሁ ይሆናል። ቤተሰብ ይሆን ያልሆናችሁ ለማስታወስ ያክል ሰብስክራይብ አድርጉ። በሌላ ቪዲዮ እመለሳለሁ። እኔ ደግሞ እጅግ አድርጌ ነው የምወዳችሁ።